አንዳንዶቹ ጋር በጣም ምታዝነው እነዚህ ትንንሽ ጎጆዎች የተሰሩት አያት የሰራቸው 4 በ4 ቆርቆሮች ጤፉ አልተሰበሰበም ሲንደው ማሳ እንኳን ቢሰበሰብ ምን አለበትና የተከተለው መንገድ ግን የኦሮሞን አርሶ አደር የማጥፋት እና ኤክስትሪክት የማድረግ እርምጃ ነው የተወሰደውና እንግዲህ 29 የገጠር ቀበሌ በዚህ መልኩ ከጥቅም ውጪ ሆነ እንግዲህ በአንድ ቤተሰብ አንድ ቀበሌ ሞሮለስ እስከ 1000 የአርሶ አደር ቤተሰብ ይኖራል 1000 አባወራ እና አርሶ አደሩ 5 ቤተሰብ ቢኖረው እንግዲህ 5000 ሰው አካባቢ ነው አንዷ ቀበሌ 5000 በ30 ብታባዛው 150000 የአርሶ አደር ልጅ 150000 የአርሶ አደር ወጣት 150000 አባወራ እማወራ ይገቡበት አይታወቅም እንግዲህ የኦሮሞ ልጆች ናቸው 150000 ሰው ዘር ማጥፋት ነው ባይዘው የተፈጸመው ለኔ ዘር ማጥፋት ነው ዘር ማጥፋቱን ኤክስፕሌን አደርጋለሁ ተራ ወንጀል እንዳይሆን ኢቭን ኦህዴድ የመደበው አሊ አብዱ ራሱ አርቲፊሻል ዋን ቁልፍ ተሸክመ ነው ዞሮ የሚል ሰው ነው እንግዲህ ኦህዴድ ሪፕሬዘንት ሲሆን በእነዚህ ሰዎች ነው ሪፕሬዘንት የሚሆነው በእነ አሊ በእነ ኩማ በእነ አሁን ደግሞ በተዲባ